ሰላም እንዴት ናችሁ? ዛሬ ይህን የመሰለ ቆንጆ ሀመስ አብረን እንሰራለን። የሚያስፈልገን ግብዓት ሽምብራ በደንብ አጥበን እንቀቅልና ሲበስል ገለባውን ልክ እንደዚህ እናወጣዋለን። መፍጫችን ላይ እናደርግና ነጭ ሽንኩርት፣ ኦሊቭ ኦይል፣ ጣሂኒ ሶስ፣ ጨው፣ ሽምብራውን የቀቀልንበትን ውሃ ወይንም ኖርማል ውሃ መጠቀም እንችላለን። ሎሚና በረዶ ጨምረን እንፈጨዋለን። ከሙን ግማሽ የሻይ ማንኪያ ተጠቅሜያለሁ። መጨመርም ትችላላችሁ እንደየፍላጎታችሁ። እንደዚህ ከፈጨነው በኋላ በደንብ ክሬሚና በደንብ ድቅቅ እንዲል በረዶ በየመሃሉ እየጨመርን መፍጨት። ሳህናችን ላይ ገልብጠን ልክ እንደዚህ አይነት ሼፕ እናስይዘዋለን። ከላይ ኦሊቭ ኦይል እናፈስበታለን። ፓፕሪካ ካላችሁ ፓፕሪካ፣ ካልሆነ እኔ የተጠቀምኩት በርበሬ ነው። በጣም ነው የሚያሳምረው ከለሩ። ከላይ እንደዚህ ንስንስ እናደርግበታለን። እንቀምሰዋለን። ከዳቦ ከቂጣ ወይንም የተለያዩ ስናኮችን እንደማባያ መጠቀም እንችላለን። በጣም ነው የሚጣፍጠው። ሰርታችሁ ቅመሱት። ቻው